ክርስቶስ ስም እንደገና ሰላም እላችኋለሁ። እንደምን ሰነበታችሁ? ዛሬ ደግሞ እግዚአብሔር ጊዜውን ከሰጠን መጽሐፍ ቅዱስ ባጭሩ የሚለውን ትምህርታችንን በመቀጠል የሐዋርያው ጳውሎስ የመጀመሪያው መልእክት ወደ ተሰሎንቄ ሰዎች ክፍል 2ን እንማራለን። ባለፈው ትምህርታችን ወገኖቼ ሆይ ጳውሎስ ለ3 ሳምንት በዚያ በነበረ ጊዜ አስተምሯቸው የሄደው ትምህርት በተለይ 2 ነበሩ። አንደኛው ቅድስና ነበር። ሁለተኛው ደግሞ የጌታ የኢየሱስ ክርስቶስ ምጽአት ነበር። ስለዚህ እኛም እነዚህን በቅደም ተከተል እንማራቸዋለን፣ ምክንያቱም እጅግ አስፈላጊ በመሆናቸው ነው። በመሆኑም ትንሽ ሰፋ አድርገን ቅድስናን በቅድሚያ እንመለከታለን። ለዚህ መግቢያ እንዲሆነን አንደኛ ተሰሎንቄ ምዕራፍ 4 ቁጥር 2 እስከ 6 ያለውን አብረን እናንብብ። በጌታ በኢየሱስ የትኛውን ትእዛዝ እንደሰጠናችሁ ታውቃላችሁና ይህ የእግዚአብሔር ፈቃድ እርሱም መቀደሳችሁ ነውና ከዝሙት እንድትርቁ እግዚአብሔርን እንደማያውቁ አሕዛብ በፍትወት ምኞት አይደለም እንጂ ከእናንተ እያንዳንዱ የራሱን ዕቃ በቅድስናና በክብር ያገኝ ዘንድ እንዲያውቅ አስቀድመን ደግሞ እንዳልናችሁ እንደመሰከርንላችሁ ጌታ ስለዚህ ነገር ሁሉ የሚበቀል ነውና ማንም ወንድሙን አያታልል ይላል። ይህ በጣም የሚያስገርም ነው። ሐዋርያው ጳውሎስ እዚህ ላይ ስለ ቅድስና ሲናገር በተለይ ከዝሙት እንዲቀደሱ ወደሚለው አተኩሮ ነው ያስተማረን። እኛ ግን ከዚህ ትንሽ ሰፋ አድርገን እንድንመለከት እፈልጋለሁ። በዚህ መሰረት መግቢያ የሚሆነን ብሉይ ኪዳንን እንዳው ትንሽ እንንካው። ስለ ቅድስና የሚለው እንጂ በጣም ጥልቅ ሰፊ ነገር ነው። ደግሞ ስለ ቅድስና መማር አለብን። ስለዚህ ከመጀመሪያው እንሄድና ቅድስና የሚለው ስም በዕብራይስጥ ቃዶሽ ነው፣ ያው ቅርብ ነው። ይሄም ከኃጢአት፣ ከርኩሰት፣ ከዝሙት ንጹህ ካልሆነ ነገር ከዚህ ክፉ ዓለም መለየትና ለእግዚአብሔር መሰጠት ማለት ነው። በአጠቃላይ ቅድስና ከዘረዘርኩላችሁ ከነዚህ ነገሮች መለየት ማለት ነው። ሐዋርያው ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 17 ላይ ይሄውን ነገር በደንብ ነግረናል። ተለዩ እያለ ከምን ደግሞ መለየት እንዳለብን እየገለጸ ተለዩ ይላል። እግዚአብሔር ጥንትም ዛሬም ለዘላለምም ከዚህ ከዘረዘርኩላችሁ ነገር የእግዚአብሔር ሕዝብ ተለይቶ እንዲኖር ይፈልጋል። እና ቅድስናን እንዲህ ከተረጎምኩላችሁ ወደዚህ ታላቅ ጌታ ልሄድና ቅድስና እግዚአብሔር አምላካችን ካለው ባህሪ አንዱ ነው። ጽድቅ፣ ሁሉን ቻይነት ወዘተ የመሳሰሉ ባህሪያት እንዳሉት ቅድስናም ደግሞ አንዱ ባህሪው ነው። ዘሌዋውያን ምዕራፍ 19 ቁጥር 2 ላይ እኔ እግዚአብሔር አምላካችሁ ቅዱስ እንደሆን እናንተ ደግሞ ቅዱሳን ሆኑ ይላል። ስለዚህ እግዚአብሔር ማን ነው ስንል ከኃጢአት የተለየ፣ ከርኩሰት የተለየ፣ ከእድፈት የተለየ፣ ንጹህ ካልሆነ ነገር የተለየ፣ ከዓለም የተለየ ታላቅና ክቡር አምላክ ነው ማለት ነው። ታዲያ ይሄ ታላቅ ክቡር የሆነ አምላክ ቅድስናው ምን ያህል ድንቅ ጥልቅ እንደሆነ እንደው ትንሽ የሚያሳይ ነገር ልነግራችሁ ፈልጋለሁ እግረ መንገድ። እርሱ ምንድነው? እርሱ የተገኘበት ሁሉ ቅዱስ ነው። ቦታ ቢሆን ሰው ቢሆን ማንኛውም እርሱ የተገኘበት ቦታ ሁሉ ቅዱስ ነው። ለምሳሌ ያህል ሙሴ በሲና ተራራ በጎችን ሲጠብቅ እግዚአብሔር በተገለጠለት ጊዜ ይህን ታላቅ ነገር ልይ ብሎ ወደ እግዚአብሔር ሲቀርብ እግዚአብሔር ምን አለው? ይህ አሁን የቆምክበት ስፍራ የተቀደሰ ነውና ጫማህን አውልቅ አለው ይላል። ይህ አስገራሚ ነገር ነው። ዘጸአት
ወገኖቼ ወይ ምዕራፍ 3 ቁጥር 4 ላይ ታገኙታላችሁ። ለአንድ አፍታ እግዚአብሔር የተገለጠበት እንዲያውም እዚህ ጠበቅ ብሎ ደግሞ እግዚአብሔር በሲና ተራራ በተገለጠ ጊዜ ተራራው በሙሉ ተቀደሰ። ስለዚህ እግዚአብሔር ይህን የተቀደሰ ቦታ ማንም ፍጥረት ቢነካ ስለሚሞት ከቅድስናው የተነሳ ኃጢአተኛው ቶሎ ስለሚሞት እንዳይነኩት አዘዘ። ዘጸአት 19 ቁጥር 12 ላይ ታገኙታላችሁ። ይህም ብቻ አይደለም ወንድሞች እህቶች ሆይ በመካከላችሁ አድር ዘንድ መቅደስ ስሩልኝ ሲል ከኃጢአተኛው ጋር መቀላቀል እንደማይቻል ያመለክታል። ምክንያቱም ኃጢአተኛ ይህን ቅዱስ ጌታ አይቶ ቀርቦ ወዲያው ነውና የሚሞተው እና የተለየ ቤተ መቅደስ ስሩልኝ ሲል እናያለን። ዘጸአት 25 ቁጥር 8 ላይ ነው የምታገኙት። እግዚአብሔር ቃሉን ይባርክ ወገኖች ሆይ። እግዚአብሔር እስከዚህ ድረስ ቅዱስ ነው። በልባችን ላደረው ለኢየሱስ ክርስቶስ ምን ያህል ግን ተቀድሰናል? እናስብበት ወገኖች ሆይ። ቅድስና ወሳኝ ነው። አዎ ወሳኝ ነው። ይህን ካልኳችሁ ወገኖች ሆይ እግዚአብሔር አምላክ ሰውን ሊያቀርበው ወደደ። ሲያቀርበው ደግሞ ከነ ኃጢአቱ አይደለም። ምክንያቱም በባህሪ አንድ ካልሆኑ ሰው ይሞታል። ስለዚህ ኃጢአተኛው ወደ እግዚአብሔር መቅረብ ስለማይችል ኃጢአተኛውንና ቅዱስን እግዚአብሔር የሚያስታርቅ መካከለኛ ነገር በምሳሌ እግዚአብሔር አስገባ። እግዚአብሔር ይመስገን። ምክንያቱም የቅድስናው ተካፋይ እንድንሆን ስለሚፈልግ እና ካህናትን መካከል አስገባ። ካህናት ሰውን ከእግዚአብሔር ጋር ማስታረቅ ነው ስራቸው። እነሱ በተሻለ ከተቀደሱ በኋላ ቀጥሎ ደግሞ ወገኖቼ ሆይ እግዚአብሔር ምንድነው ያደረገው? ልዩ መስዋዕት ነው ያቀረበው። ለኃጢአት ማስወገጃ የሚሆን ጥላ በሆነው ነገር መስዋዕት በማቅረብ የሰው ኃጢአት በመስዋዕት ከተሰረየ በኋላ ይቀደስና ከቅዱሱ እግዚአብሔር ጋር ይገናኛል ማለት ነው። እግዚአብሔር ሆይ አመሰግናለሁ። በአጠቃላይ በብሉይ ኪዳን ያሉት ስርዓቶች፣ በዓላቶች ወዘተ የመሳሰሉት የእግዚአብሔርን ሕዝብ ከዓለም ሕዝብ እንዲለዩ ሆን ተብለው የተሰጡ ናቸው። የሰንበትን ቀን ትቀድሰው ዘንድ አስብ ሲል የመቀደስ ስራ ነው አንዱ ዓላማው። በዓላት ሁሉ ወገኖች ሆይ ስለዚህ እግዚአብሔር መካከለኛ ነገር አስገባ። ኋላ እናየዋለን። ኢየሱስ ነው። ወደ አዲስ ኪዳን ስንመጣ ወገኖች ሆይ ቅድስና እንዴት እንደሆነ ደግሞ ባጭር እንመልከተው። ያው ባጭር ነው የምንመለከተው። አዎ ቅድስና በሕይወታችን የጀመረው ጌታ ኢየሱስ በልባችን ባደረ ጊዜ፣ መንፈስ ቅዱስ በልባችን ባደረ ጊዜና አሮጌውን ነገር ወስዶ በእግዚአብሔር መልክ የተፈጠረውን አዲሱን ሰው በለበስን ጊዜ ቅድስና በሕይወታችን ጀመረ። ግን ሕፃን ነው ገና፣ ጨቅላ ነው ገና፣ ጀመረ። ለዚህ ነው ብዙ ጉድ ያለባቸውን የቆሮንቶስ ሰዎች ምዕራፍ 1 ቁጥር 2 ላይ ቅዱሳን የሚላቸው። ስለዚህ ኢየሱስ በእኛ ባደረ ጊዜ፣ መንፈስ ቅዱስ በእኛ ባደረ ጊዜ፣ አዲስ ፍጥረት ባደረገን ጊዜ፣ አዲሱን ሰው በእግዚአብሔር መልክና አምሳል የተፈጠረውን በለበስን ጊዜ በዛን ጊዜ ቅድስና ጀመረ። ኤፌሶን 4 ቁጥር 24 እና ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17ን ልናየው እንችላለን ወገኖቼ ሆይ። አዎ ይሄ ብቻ አይደለም። ጌታ የሰጠን የልጁን የኢየሱስ ክርስቶስንም ደም ሰጠን። አንደኛ ጴጥሮስ ምዕራፍ 1 ቁጥር 1 እስከ 2 የደሙን የመቀደስ ኃይል ያመለክታል እና
ደሙ ደግሞ ከንስሐ ጋር ነው የሚሄደውና ባካችሁ በጌታ ፍቅር ሁሉ ጊዜ ንስሐ እንግባ። አሜን። በንጹህ ውሃ ተረጭተን በተረዳንበት መረዳት ወደ እግዚአብሔር እንቅረብ ይላል ጳውሎስ ዕብራውያን ላይ። ተረጭተን ይላል ወደ እግዚአብሔር ለመቅረብ። አዎ ወገኖቼ ሆይ ይህ አስገራሚ ምስጢር ነው የተሰጠ። ስለዚህ ቅድስናችን የጀመረው በእነዚህ እንደሆነ ልነግራችሁ እወዳለሁ። ይህን ካልኳችሁ ወገኖቼ ሆይ በቅድስና ለማደግ ደግሞ ጌታ የሰጠን መሳሪያዎች አሉ። እነሱን ልነግራችሁ ፈልጋለሁ ቢወራረሱም። አንደኛው የቅድስና ሕይወታችን እንዲያደግ እግዚአብሔር የሰጠን ቃሉን ነው። የእግዚአብሔርን ቃል ሰጠን። የእግዚአብሔር ቃል በተጠና ቁጥር በተመረመረ ቁጥር የእግዚአብሔር ቃል እውቀት በአእምሯችን በሆነ ቁጥር ወገኖች ሆይ ቅድስናችንም እያደገ ይሄዳል። በመላ ሕይወታችን እያደገ ይሄዳል። ምክንያቱም መጽሐፍ ቅዱስ ነው፣ ቅዱሳት መጽሐፍት ተብሏልና። የብዙ ክርስቲያኖች በቅድስና አለማደግ ችግሩ መጽሐፍ ቅዱሳቸውን በቀን አያጠኑም። ይሄ ነው ችግሩ። አያጠኑምና ሁልጊዜ ከኃጢአት ዓለም አይርቁም፣ አፋቸውም እጃቸውም አይርቅም። ስለዚህ ጌታ ኢየሱስ ምን አለን? ዮሐንስ 17 ቁጥር 17 ላይ ወደ አባቱ ሲጸልይ በእውነትህ ቀድሳቸው ቃልህ እውነት ነውና ይላል። ዳዊት ደግሞ አንተን እንዳልበደል ሕግህን በልቤ ሰወርኩ ይላል። ወንድሞች እህቶች ሆይ የእግዚአብሔርን ቃል ካፋችሁ አትለዩት። የእግዚአብሔርን ቃል ከአእምሯችሁ አትለዩት። የእግዚአብሔርን ቃል ታዘዙት። በዛን ጊዜ ቅድስና ያድጋል። ሁለተኛ ጌታ የሰጠን መሳሪያ በመንፈሳዊ ሕይወታችን እንድናድግ መንፈሱን ነው። መንፈስ ቅዱስ አምላክ ነው። በዚህ ቅዱስ አምላክ ስንሞላ እርሱ ስላደረብን በቅድስና ሕይወታችን እያደግን እንሄዳለን። እውነተኛ የመንፈስ ቅዱስ ሙላት ምልክቱ በቅድስና ማደግ ነው። በጣም ከ180 ምናምን በላላችሁ 90 ምናምን % በላይ ልበላችሁ በመንፈስ ቅዱስ ከተሞላን በኋላ መንፈስ ቅዱስ በሕይወታችን የሚሰራው መቀደስን ነው። ስለዚህ መንፈስ ቅዱስ የሚቀድስ አምላክ ነውና በዚህ አምላክ እየተሞላን ማደግ ይገባናል። ሶስተኛ ቅድም እንዳልኳችሁ የሚያሳድገን የልጁ የኢየሱስ ክርስቶስ ደም ነው። ሃሌሉያ! ሰውን እየቀደሰ የሚያሳድግ የኢየሱስ ክርስቶስ ደም ነው። ሃሌሉያ! አንደኛ ጴጥሮስ ምዕራፍ 1 ቁጥር 1 እስከ 2 ታገኙታላችሁ። ሌላው ሳልጠቅሰው የማላልፈው ነገር ወንድሞች እህቶች ደግሞ ጌታ የሰጠን አንድ የቅድስና መሳሪያ እንድናድግ ጸሎትን ነው። አባዬ በጸሎት ባርከን እርዳን። ሙሴ በተራራው ላይ 40 ቀን 40 ሌሊት ያለ ምግብ ውሃና መጠጥ ሰንብቶ ሲወጣ ፊቱ ያበራ ነበር እንጂ አልጠወለገም ነበረ። ለምን ቢሉ ከዚህ የተቀደሰ ጌታ ጋር ስለተገናኘ ነው ይለዋል ምክንያቱን ሲገልጽ። ስለዚህ ቅድስናን የሚሰጥ ብርቱ መሳሪያ ጸሎት ነውና ጨምራችሁ በእነዚህ እንድታድጉ በጌታ ፍቅር አደራ እላችኋለሁ። ጌታ ይርዳችሁ። ቃሉን አጥኑ፣ በመንፈስ ቅዱስ ተሞሉ፣ በደሙ እንድታጠቡ ሁልጊዜ ንስሐ ግቡ። እንደዚሁም የጸሎት ሰው ሆኑ። እግዚአብሔር ይመስገን። እነዚህን መሳሪያዎች ሰጥቶናል። እየተጠቀምን እርሱን ወደምንመስልበት ወደ ቅድስና እንደግ። ከዚያም በቅድስናችን እንድናደግ በእኛ በኩል ደግሞ እንድናደርጋቸው ጌታ
ያዘዘን ደግሞ ጥቂት ነገሮች አሉ። እነሱን ደግሞ ልነግራችሁ እወዳለሁ። አንደኛው ኃጢአት የለመደውን የኃጢአት ባሪያ የነበረውን ልዩ ልዩ ብልቶቻችንን በመንፈስ ቅዱስ ኃይል እንድንገለው ታዘዝን፣ እንዳይቀጥል። ምክንያቱም በቅድስና እንድንኖር ነው ጌታ የጠራንና እንድናድግና እንዳይቀጥል ግደሉት ይላል። ሮሜ ምዕራፍ 8 ቁጥር 3 ላይ ሲናገር በስጋ ብትኖሩ ትሞታላችሁ፣ በመንፈስ ግን የሰውነትን ስራ ብትገድሉ በሕይወት ትኖራላችሁ ይላል። ሃሌሉያ! እንግዲያውስ ግደሉ ተብለናል። እንግደለው። ዝሙትን እንግደለው፣ ሴሰኝነትን እንግደለው፣ እርኩሰትን እንግደለው፣ ልዩ ልዩ ዓለማዊ ምኞትንም እንግደለው። ሁለተኛ ጳውሎስ ይጨምረናል፣ ብልቶቻችንን ሁሉ የጽድቅ መሳሪያ አድርገን እንድናቀርብ ታዘዘን። የጽድቅ ባሪያ አድርገን እንድናቀርባቸው ታዘዘን። ክርስቶስን ከመቀበላችን በፊት ቀጥ ብለው ያገለግሉ የነበረው ኃጢአትን ነውና የኃጢአት ባሪያዎች ነበሩ። ክርስቶስን ከተቀበልን በኋላ ግን የጽድቅ ባሪያዎች አድርገን ማቅረብ ወደምንችልበት ጸጋ ስለመጣን አቅርቡ ተብለናልና እናቅርብ። ወገኖች ሆይ ለጽድቅ ስራ ልናውላቸው ይገባል። አፌን፣ ጆሮዬን፣ ዓይኔን፣ እግሬን፣ ደምግባቴን ሁሉ ከቅድስና በቀር ሌላ ሸቀጥ እንዲያሳዩ አንፍቀድላቸው። አሜን። ወገኖች ሆይ ይህን እንድናደርግ ታዘናል። በሌላ በኩል ደግሞ ወንድሞች እህቶች፣ አንድን ነገር ነጠላ አድርጎ ደግሞ ጳውሎስም ይነግረናል። አንደበታችን ደግሞ እንዲቀደስ ታዘናል። እንደ ዋናው አንደበት ነው። ያዕቆብ አመፀኛ ዓለም የሚለው ማለት ነው። አንደበትን ደግሞ በመንፈስ ቅዱስ ኃይል መግዛት ይቻላል። ማስወገድ ምንችለው አለ ከአንደበታችን። በምትኩል እናደርገው የሚገባን ነገር አለ። ኤፌሶን ወገኖች ሆይ ምዕራፍ 4 ላይ ቁጥር 29 እንደዚህ ይላል፣ ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ ክፉ ቃል ካፋችሁ ከቶ አይውጣ። ሃሌሉያ! በቃ ከቶ አይውጣ ይሄን ይላል። እንዲያውም ምን ይላል ስለ አንደበት ቀጥሎ ሲናገር፣ ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ። ምንድነው የሚያሳዝነው ብለን ስንናገር ከዚህ የሚወጣ መራርነት፣ ንዴት፣ ቁጣ፣ ጩኸት፣ ስድብ፣ ይህንና ይህን የመሳሰለውን ክፉ ነገር አስወግዱት ይላል። ከእናንተ እንደው ይላል ይወገድ ይላል። ቆላስይስ ወገኖች ሆይ ምዕራፍ 3 ቁጥር 8 ላይም ልጨምርላችሁ ፈልጋለሁ። እንዲህ ይላል ምዕራፍ 3 ቁጥር 8፣ አሁን ግን እናንተ ደግሞ ቁጣ፣ ንዴትን፣ ክፋትንም ከአፋችሁም ስድብን የሚያሳፍረውን ነገር እነዚህን ሁሉ አስወግዱ። ርኩስ ነገር አይወጣበት ከዚህ አፍ። ሲዘመርበት የነበረው ሲጸለይበት የነበረው አስወግዱት ይላል። አሜን ወገኖች፣ አስወግዱት። በእናትህ ስሞትልህ ክርስቶስም ሐሜት፣ ሌላም ነገር ይወገድ ይላል።
ይልቅ በምትኩ ጸጋን የሚሰጥ ይሁን ይላል። አሜን። መንፈስ ቅዱስ ለእያንዳንዱ እንዴት እንዲመልስ እንደሚገባችሁ ታውቁ ዘንድ ንግግራችሁ ሁልጊዜ በጨው እንደተቀመመ በጸጋ ይሁን። ምላሳችን ለሕይወት ይውጣ፣ ለበረከት ይውጣ፣ ለመባረክ ይውጣ፣ ለማነጽ ይውጣ፣ የሰውን ልብ ለመደገፍ ይውጣ። ከዚህ ውጭ ግን ይዘጋ። በዚህ ጉዳይ አንደበታችንን እናስብበት፣ የሰውን ሩጫ ሁሉ የሚያቃጥል ነውና። ከዚያ ደግሞ እንድንቀደስበት የእግዚአብሔር ቃል ትኩረት የሚሰጠው አለባበሳችንን እንደምታውቁት ልብስ ሀፍረት ለመክደን፣ ከቁር ከሐሩር ከብርድ ለመከላከል፣ ለውበት ይለበሳል። ደግሞም ለኃጢአት ይለበሳል። የዝሙት ልብስ አለ፣ የዝሙት ጸጉር አለ፣ የዝሙት ሽቶ አለ። አንዳንድ ጊዜ ወጣቶች አዲሱን ሱሪ ከጭናቸው ላይ ቀደው ከጉልበታቸው ላይ ቀደው የዝሙት መልእክት ብልሽ ድርግም እያደረጉ ለከተማው እያሳዩ ሲሄዱ ስታዩ ጌታ ተቀብላለች እቺ ትላላችሁ። በውስጣችሁ ቅድስና ወይም ርኩሰት እንዳለ የምትገልጹበት አለባበሳችሁ ነው። ዘፍጥረት ምዕራፍ 38 ላይ እኮ ቁጥር 13 እስከ 23 ሄዳችሁ እዩ። ያዕቆብን ያሳተች የጋለሞታ ልብስ የለበሰች መንገድ ተቀምጣ ነው። አሳች ልብስ አለ። አለባበሳችን በቅድስና ይሁን። ኢሳይያስ ደግሞ በእንዲህ አይነት ርኩሰት በዘመኑ ይታወቁ የነበሩ ሴቶችን በተለይ ቆነጃጅትን ምዕራፍ 3 ቁጥር 16 ላይ ሲገስጽ እናያለን። ዛሬም የሚገስጽ ሰው አይንሳ። ደግሞም እግዚአብሔር እንዲህ አለ፣ የጽዮን ቆነጃጅት ኮርተዋልና አንገታቸውንም እያሰገጉ በዓይናቸውም እያጣቀሱ ፈንጠርም እያሉ በእግራቸውም እያቃጨሉ ይሄዳሉ። ዘሆል ምሽት ሙሉ ተልእኮ ሰውን ለዝሙት መጋበዝ ነበር የሚያደርጉት እኒህ ሰዎች። ማቃጨሉ፣ ፈንጠር ማለቱ፣ የቀነዘረው ዓይን፣ ይሄ ሁሉ ቅድስናን የሚያጠፋና ያጠፋ ነው። ስለዚህ ብልቶቻችንን፣ አንደበታችንን፣ አለባበሳችን ሳይቀር ከዓለም ይለይ። በእኔ በአንተ በአንቺ አለባበስ እግዚአብሔር ይታይ እንጂ ዓለም አይታይ። ጸጉራችሁንም እንድትቀድሱ ቃሉ ያዛል። እግዚአብሔር ሆይ አስበን። ወንድ ይላል ጸጉሩን ቢያሳድግ ነውር እንዲሆንበት፣ ሴት ጸጉሯን ብታስረዝም ክብር እንዲሆንላት ይላል። ስለዚህ ለምንድን ነው ማሳድገው? ለምንድን ነው ማሳነዘው? ለምንድን ነው ማንጨፈረረው? አንዳንድ ጸጉር ኮብራ ይመስላል ወደ ላይ ሲሄድ።
ጦር ይመስላል። ክርስቲያን ታዲያ ለምንድነው የዓለምን ሸቀጥ ላይ አንጠልጥለው የምትሄደው? ስለ እያንዳንዱ የሰውነት ክፍል አስብ። ለእግዚአብሔር ክብር የማይሆን ነገር አታድርግ፣ አትቀረጽ። ጌታ ቃሉን ይባርክ። አሜን። ጌታ ሆይ እግዚአብሔር ሆይ አስብ። ይሄንን ሁሉ እንድንታዘዝ ጌታ ይፈልጋል። ሐዋርያው ጳውሎስ ወዳለው ልምጣ። አንደኛ ተሰሎንቄ ምዕራፍ 4 ላይ በተሰሎንቄ ከተማ ዝሙት የታወቀ ነው። አምልኮው ዝሙት ነው። ሆቴሉ ሁሉ ዝሙት ነው። ከተማው ሁሉ ዝሙት ነው። ከዚህ ነው ወደ ጌታ የመጡት። ስለዚህ ትኩረት አድርጎ ከሴሰኝነት፣ ከዝሙት፣ ከርኩሰት እንዲለዩ ያዛል። በዚህ ትእዛዝ ውስጥ ትምህርት አለበት። የመንፈስ ቅዱስ ትእዛዝ አለበት። ለሚጥሰው ደግሞ የእግዚአብሔር ቁጣ አለበት ይላል። እግዚአብሔር ለቅድስና ጠርቶናል። በተለይ ዓለምን እየመራ ያለው በቤተ ክርስቲያን ውስጥም ያለው ዝሙት እንዲርቅ አይከፍል ዋጋ መክፈል ይገባናል። ይሄን ካልኳችሁ ወገኖች ሆይ ለመሆኑ ከዚህ ምን እንማራለን ብዬ በዚህ ልጠቀልል እፈልጋለሁ። አንደኛ ቅድስና ረጅም ዕድሜ ያጠግባል። ብዙ በሽታዎች በቅድስና ካለመኖር ነው የሚመጡት። ሆስፒታል ስሰራ ሮብ ቀን የአባላዘር በሽተኞች ብቻ የሚታከሙበት ነበር። ከሰዓት በኋላ እንዳለ ነው ሆስፒታሉ የሚሞላው እና የሽንት መሽኛቸው ተጎድቶ ፈርሶ ቆስሎ ተዘግቶ ነው የሚመጡት እና ብዙዎችን ይጎዳል። ኃጢአት እየበዛ ሲሄድ፣ ርኩሰት እየበዛ ሲሄድ ለዚህ ሰውነታችን መፍረስ አስተዋጽኦ ያደርጋል። ግን በቅድስና የሚኖር ረጅም ዕድሜ ይኖራልና በቅድስና እንኖር። ሃሌሉያ። በሌላ በኩል ደግሞ ቅድስና ከእግዚአብሔር ጋር እንድንኖር ያደርጋል። ሃሌሉያ። እግዚአብሔር ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ የተባልነው ከእግዚአብሔር ጋር እንድንኖር ነው። ተቀደሱ ዘንድ ፈልጉ፣ ያለዚህ እግዚአብሔርን ማየት የሚችል የለም ይላል። በመላ ሕይወታችን እንቀደስ። ሰዎች ሲያዩት ከደም ግባት ጀምሮ እስከታች ከቅድስና ውጭ ሌላ የሚነበብ ነገር አይኖርም። ልበ ንጹሖች እግዚአብሔርን ያዩታል ይላል። በሌላ በኩል ደግሞ ቅድስና እግዚአብሔርን እንድንመስለው ያደርጋል። እኔ ቅዱስ እንደሆንኩ ቅዱሳን ሁኑ ማለት ወንድሞች እህቶች ወይ እግዚአብሔርን እንደመምሰል ያለ በረከት የለም። የምንመስለው ደግሞ በጽድቁ፣ በቅድስናው፣ በእውቀቱ ነው። በዚህ ጉዳይ እንበርታ። በሌላ በኩል ደግሞ ቅድስና የከበረ ሕይወት ከመስጠቱም በላይ አጋንንት አይቀርቡትም። እንደ ቅድስና ሕይወት አጋንንት የሚፈሩት የለም። ምክንያቱም የእግዚአብሔር ክብር በተቀደሰው ቦታ ያርፋልና። ሕይወታችሁ ሲቀደስ የእግዚአብሔር ክብር በላያችሁ ላይ ሲያበራ አጋንንት ይርበተበታሉ። አለዚያ እንጥል እስኪው ቆረጥ ብትለው የሚሄደው ነገር የለውም። እግዚአብሔር ሆይ አስበን።
በመጨረሻም ከራሳችሁ እስከ እግራችሁ ድረስ ካፋችሁ እስከሚወጣው ድረስ መቀደስ የምንችልበት መሳሪያ ተሰጥቶናልና እንቀደስ። ይህ ወንጌላችን ነው። ይህ ምስክርነታችን ነው። ይህ የሰዎችን ሕይወት ወደ ክርስቶስ እንደ ማግኘት የሚስብ ሕይወት ነው። ያ ምርኩስ አንተ ምርኩስ ከሆንክ ግን ቅድስና በሌለው ሕይወት ውስጥ ማን ወደ ክርስቶስ ያስባል? ስለዚህ በቅድስና መኖር ጠቀሜታው ብዙ ነውና በጽድቅ በቅድስና እንኑር፣ እንደግ። ጌታን በክብር በሕይወታችን ይሁን። ነፍስና ስጋችንም ኢየሱስ ክርስቶስ እስኪመጣ ድረስ ያለ ነቀፋ ፈጽሞ ይጠበቁ። ጌታ ቃሉን ይባርክ። በሌላ ጊዜ እስክንገናኝ ደህና ሁኑ። አሜን።